አንድ አስቸጋሪ ልትሆን ትችላለህ። ግን እመነኝ ለእግዚአብሔር መንበርከክ ከጀመርክ በኃያሉ በእግዚአብሔር ፊት ለመዋረድ ከፈቀድክ ብዙዎችን የምታስጠልል ሰው ትሆናለህ። አፍርሳ አበስብሳ አብኩታ ሌላ ጌጠኛና ያሸበረቀ ዕቃ ነው የምትሰራው። ሕይወት ስታየው የፍርድ ያክል የከበደ እንኳን ቢሆን እመነኝ እግዚአብሔር እጆች ውስጥ በእግዚአብሔር ትእዛዛት ውስጥ ጥቂት መመላለስ ጀምር እንጂ ፍርድህን ወደ ሕይወት ይቀይረው ዘንድ እግዚአብሔር ቻይ ነው። ወገኖቼ አፈር ጠንካራ የነበረውን አጥንት ያስገኛል ብላችሁ ታስባላችሁ? ዛሬ ልፍስፍሶች፣ ዛሬ ደካሞች፣ ዛሬ ጉልበት የሌለን መናኞች እንደሆነ ሊሰማን ይችላል። ግድ የላችሁም። ይሄ ጠንካራ አጥንት የተገኘው ከአፈር መሆኑን ግን አትርሱት ወገኖቼ። ወደ እግዚአብሔር እጆች ላይ ና። በእግዚአብሔር እጆች ላይ ለመሰራት ፍቀድ። የእግዚአብሔር እጆች እንዲያበጃጁህ ራስህን በእጆቹ ላይ አሳርፍ። እመነኝ ዛሬ ደካማ ትሆናለህ። የእግዚአብሔር እጆች ከነኩ በኋላ የእግዚአብሔር ጣቶች ከሰሩ በኋላ ግን እንደ አጥንት ትበረታለህ። ዛሬ እንደ አፈር የተበተንክ ልትሆን ትችላለህ። የመጣ የሄደው የሚረግጥህ መናኛ ልትሆን ትችላለህ። እግዚአብሔር እጆች ላይ ካረፍክ ግን ማን ይረግጥሃል? መሬት ላይ አትበተንም። እንደ ሰው የምትቆም ነው የምትሆነው። የተበተነው አፈር እኮ ነው የቆመው ወዳጄ። ዛሬ በአንዳንድ ምናምንቴ ሕይወት ውስጥ ተጥለህ ሊሆን ይችላል። ደስ የማያሰኙ ነገሮች እየረገጡ ሊሆን ይችላል። ግን እመነኝ እንደምንም ብለህ እግዚአብሔር እጅ ላይ በንስሐ እግዚአብሔር እጅ ላይ እረፍ እንጂ ወድቀህ አትቀርም። ያቆመሃል፣ የምትጠቀም ያደርግሃል። ወገኖቼ ከአፈር እኮ ነው የኔና የናንተ ሰውነት። ያጠኑ ሰዎች እንደሚናገሩት ከ6 በላይ ፋብሪካዎች አሉ ይላሉ በኔና በእናንተ ሰውነት ውስጥ። የነርቭስ ሲስተም፣ የኤሌክትሪክ ሲስተም፣ የውሃ ደም ቅዳ ደም መልስ ሲስተም። አጥኚዎች ሲናገሩ እንደ ፋብሪካ ይሆናሉ እኮ ነው የሚሉት። የእግዚአብሔር እጆች ሲነካኩ የእግዚአብሔር እጆች እንዲሰሩ ከፈቀድ ድቃቂው አፈር ይሄን ያህል ምስጢር አለው ወገኖቼ። ለምንድን ነው የማንጠቅም እንደሆነ የምትቆጥሩት? ይሄ አፈር በእግዚአብሔር እጆች ውስጥ እንዲህ የሚጠቅም ከነበር እኔና እናንተ እኮ ከአፈር በላይ ሆነናል። ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ ሰው ምንድነው የተባለው? ፍጥረትን ሁሉ ያስደነቅን እኮ ነን ሰው። ታዲያ አፈር እንደዚህ የሚጠቅም ከሆነ እኔ አልጠቅምም ስትል ማፈር የለብህም። ይልቅ እግዚአብሔር እጆች ላይ በሙሉ ልብ ለማረፍ ተዘጋጅ። አውግስጢኖስ እንዳለው ነፍሳችን ካንተ በቀር በሌላ የምታርፍበት የለም እንዳለው፣ ሌላ ላይ ካረፍክ አትጠቅምም። ሱስ ውስጥ ካረፍክ አትጠቅምም። እግዚአብሔር እጆች ላይ ካረፍክ ግን ጠቃሚያ። ለምን አፈር አትሆንም? እንግዲህ የመጨረሻው ከአፈር ያነሰ ምን አለ? አይሸጥም፣ ዝም ብሎ ይደፋል። ለምን ዋጋ የሌለህ ምናምንቴ እንኳን የምትቆጠር
ለምን አትሆንም? እግዚአብሔር ጠቃሚ ሊያደርግህ ይችላል። አፈር እንኳን እንዴት ተስፋችን ነው ወገኖች! አፈርን ብቻ አይደለም ምዕመናን፣ እንደው ከጥጉ ልነሳ ብዬ እጅግ መራር የሆነውን ነገር እንኳን ላንሳላችሁ ወገኖቼ። ሞት ይጠቅማል ብላችሁ አስባችሁ ታውቃላችሁ? እግዚአብሔር በሰው ልጆች ላይ ሞትን ትሞታላችሁ ብሎ የፈረደው ሞት እንኳን ማን ጠቃሚ ነው ብሎ ያስበዋል ወገኔ? እንደዚህ አስባችሁ ታውቃላችሁ? እግዚአብሔር ሞትን እንኳን ሳይቀር የሚጠቅም አድርጎ ይቀይረዋል ብለህ ታስባለህ? ፍርድህን ለሕይወት አድርጎ ይቀይረዋል። ሞት እንኳን ሳይቀር የእግዚአብሔር ጭካኔ ነው ብለህ ትገምታለህ? ንጉሥ አጋግ እንደተናገረው ሞት እንዴት መሪር ነው እንዳለው፣ መራር የሚባለው ይሄ ሞት ጣፋጭ የሚባል ሕይወት እንዳለው ታውቃለህ? ለምን ዛሬ መራራ ለምን አትሆንም? እንዳትረሳ እግዚአብሔር ከመራራ ውስጥ የጣፈጠ ማውጣት ይችልበታል። እግዚአብሔር ነዋ። በሞት ውስጥ ሕይወት የሰጠው እግዚአብሔር ነው። በመራራ ውስጥ ጣፋጭ ትንሣኤን የሰራው እግዚአብሔር ነው። ለምን የሞት ያክል የመረረ ማንነት እንኳን ለምን አይኖረንም? ብቻ እግዚአብሔር ከተናገረ ለጥቅም አድርጎ ስለሚቀይረው መራራ እንኳን ብትሆን ጣፋጭ ያደርጋል። ከእንግዲህ ኑኃሚን አትበሉኝ ማራ በሉኝ ያለችውን ሴት መራራ በሉኝ ያለችውን ሴት ያከብራል እግዚአብሔር። ሞት እንኳን የማይጠቅም ነው ብለን የምናስበው ለዚህ ነው ቅዱስ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ያለው። ለዚህ ነው ወዳጄ ሞት እንኳን ቢሆን ለጥቅም ካደረገው ምናልባት እንደ ሰው አረዳድ ሞት እጅግ አስቀያሚ ነው ተብሎ የሚታሰመውን ሞት ውብ ጠቃሚ አድርጎ ከቀየረው የቱንም ያክል መራራ እንሁን፣ ይቅርታ ለቋንቋዬ፣ የቱንም ያክል የምናስፈራ እንሁን፣ የቱንም ያክል አስቀያሚ ነገር ይኑረን፣ ግን እናንረሳ እግዚአብሔር መቀየር ይችልበታል። የተወደዳችሁ ክርስቲያኖች ጥቂት ነገር እስኪ ላስታውሳችሁ። እግዚአብሔር ሞትን ትሞታላችሁ አለንና በሞት በኩል ሕይወትን እንደሰጠን ላስታውሳችሁ። የእግዚአብሔር ቃል እንዲህ ይላል፣ ካልሞትክ ሕያው አትሆንም ይላል። ካልሞትክ አትነሳም ይላል። ሞትን የሕይወታችን መንገድ፣ ሞትን የመነሳታችን ጉዳይ አደረገዋ። በድካም እንዘራለን፣ በኃይል እንነሳለን፣ በውርደት እንዘራለን፣ በክብር እንነሳለን፣ በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ሞትን እንኳን ሳይቀር የመነሻ መንገድ አድርጎ ለጥቅም አደረገው። ለዚህ ነው ሞትም ጥቅም ነውና ያለው ቅዱስ ጳውሎስ። ሞት እንኳን ወዳጆቼ ይሄ ምናልባት በእኔና በእናንተ እጅግ የመጨረሻ መራራ የምንለው አስቀያሚ የምንለው ሞት እንኳን ሳይቀር እግዚአብሔር የሚጠቅመን አደረገው። እመኑኝ፣ የሚጠቅመን አደረገው። አንዲት ሸክላ ሰሪ ገሏ ቢሰነጠቅ ወይም ቢሸረፍባት ስትለስነው ወይም ስትጠግነው አይደለም የምትኖረው። አፍርሳ አበስብሳ አብኩታ ሌላ
ጌጠኛና ያሸበረቀ ዕቃ ነው የምትሰራው። በሞት በኩል እንድንፈርስ፣ በሞት በኩል እንድንበሰብስ፣ በሞት በኩል እንድንዘራ እግዚአብሔር ለምን አደረገ ካላችሁኝ፣ በሞት በኩል ይሰራናል። እግዚአብሔር የሱን ሰውነት እንድንመስል እያብለጨለጭን እንድንወጣ እግዚአብሔር መፍረሳችን፣ መበስበሳችን፣ መሞታችን እንኳን ሳይቀር አዲስ ሆነን ለመሰራት አበቃ። ለምን የሞት ያክል እንደዚህ አንሆንም ወገኖቼ? እግዚአብሔር ለጥቅም እንደሚያደርገው አታውቁ? ለምን አትፈርስም? እግዚአብሔር ይሰራሃል። ለምን አትበሰብሽም? እግዚአብሔር ምርጥ የክብር ዕቃ ያደርግሻል። እግዚአብሔር ሲናገር መስሪያው ያደርገዋል። አንድ ሊቅ እንደተናገረው አሁን የምንሞተው የሚበልጠውን ትንሣኤ ለማግኘት ነው አለ። ክርስቲያኖች ሞትን የሚበልጠውን ትንሣኤ የመጨበጫ መንገድ አደረገው። እንግዲያው ሞት እኮ ሲሰማ ፍርድ ነው። ፍርዱን ግን ለሕይወት አድርጎ ጠቃሚ አድርጎ ቀየረው እግዚአብሔር። ሕይወት ስታየው የፍርድ ያክል የከበደ እንኳን ቢሆን እመነኝ፣ እግዚአብሔር እጆች ውስጥ በእግዚአብሔር ትእዛዛት ውስጥ ጥቂት መመላለስ ጀምር እንጂ ፍርድህን ወደ ሕይወት ይቀይረው ዘንድ እግዚአብሔር ቻይ ነው። ከመረረው እንዲህ ካለ መራራ መቃብር ውስጥ እግዚአብሔር ጣፋጭ ሕይወት ይሰጥ ዘንድ ምስጢር አለው። እግዚአብሔር ሽታ በለው ክርፋት በለው ከማይቆጠረው ከብናኙ ነገር በለው እግዚአብሔር እንዴት ሕይወት እንደሚሰራ ታየው። ይህ እንዴት ይሆናል? እግዚአብሔር ይችላል። ታዲያ ከተቀበርክ ከሞት በኋላ እግዚአብሔር መራራ ነገርን ከተጎነጨ በኋላ እንደዚህ አድርጎ ጣፋጭ ትንሣኤን የሚሰራ ከሆነ ሳትፈርስ ሳትበሰብስ በጥቂት ጉስቁልናና ድካም ውስጥ አልጠቅምም ብለህ ራስን እንዴት ትቀብራለህ? ከተቀበረው ሕይወት ይሰራል እግዚአብሔር። የጠፋውን ይሰበስባል እግዚአብሔር። የታኘከውንና የተበላውን ያዋህዳል እግዚአብሔር። ይሄ አምላክ ከሆነ አንተ ከዚህ እንዴት ታንሳለህ ብለህ ታስባለህ? አንተ እኮ ገና አለህ፣ አፈር አለብስ። አንተ እኮ ገና አለህ፣ ብዙ አራክ። አንተ እኮ ብዙ ድል አለህ። የእግዚአብሔርን ቃል ትሰማለህ። ሙታን የእግዚአብሔርን ቃል የሚሰሙበት ጊዜ ይመጣ እንደተባለው ብዙ ጊዜ አትጠብቅም። ዛሬ ድል አለ፣ የመነሳት ድል አለ፣ ጣፋጭ የመሆን ድል አለ፣ ሕይወት የማግኘት ድል አለ። ሞት እንኳን ይህን ያህል እግዚአብሔር ለጥቅም ካደረገው አንተንና እኔንማ እግዚአብሔር እንዴት አይቀየረ? እግዚአብሔር እንዴት ለጥቅም አያደርግ? ወዳጆቼ አንድ መምህራችን የተናገረው በጣም ትዝ ይለኛል። እውነት አስታውሰዋለሁ። በጆሮዬ ያቃጭላል። ምን ሲል እንደሰማው ታውቃላችሁ? እሰይ እሰይ እንኳን አዳም በደለ፣ እንኳን አዳም ኃጢአት ሰራ፣ እንኳን አዳም ወደቀ አለላችሁና ሁላችንንም አስደነገጠ። ምን ማለቱ ነው መምህር ግርማ ብለን ተጨነቀ። ጋሽ ግርማ ይባላል። የዛሬ ብዙ አሉ። ምን እንዳለ ታውቃላችሁ? እስከ ዛሬ በጆሮ ያቃጭላል። አዳም ባይበድል ኖሮ አለ የእግዚአብሔርን ለእኔ ያለውን ጥልቅ ፍቅር አላውቀውም ነበር አለ። አዳም ባይበድል ኖሮ እግዚአብሔርን እንደፈራ ነው ብቻ እንኖር ነበር፣ እንዳከበር ነው። ፍቅር የሚባል ነገር ሳይገባን ይቀር ነበር አለ። አዳም ከበደለ በኋላ ግን አለ እግዚአብሔር እኛን
ምን ያክል እንደሚያፈቅረን ደግሞ አሳየን አለ። ምን አድርጎ? ሰው ሆኖ ተሰቅሎ ሞቶ። ታዲያ ይሄን ያህል እግዚአብሔር ያፈቅረኝ እንደነበር ያወቅኩት አዳም ሲበድል ጊዜ ነው አለና እጅግ ምጽአታዊ የሆነ ቃሉን እሰይ እንኳን አዳም በደለ አለ። ለኔ የገባኝ አዳም በመበደሉ ምክንያት እኛ እግዚአብሔርን በጥልቀት አወቅ ነው። ሊነገር የማይችል ቃላት የማይገልጠው ፍቅሩን ተረዳ ነው። በፈጣሪነቱ ብቻ አይደለም፣ በአፍቃሪነቱም ዓለም አዲስ እውቀት አገኘች። ሰው ወዳጅነቱን ተረዳች። ያንን በደል እንኳን ሳይቀር እግዚአብሔር ለጥቅም አደረገው፣ ጠቃሚ አድርጎ ቀየረው፣ የሚጠቅም አድርጎ ለወጠው። የተወደዳችሁ ክርስቲያኖች ይህንን እንኳን ሳይቀር ከዛስ ለሚበልጥ ክብር ደግሞ አጎናጸፈው። ምን አድርጎ? ወገኖቼ እኛ አምላክ ብቻ መሆን ነበር የፈለግነው። እሱስ በእውነት ይሄንን የኔና የናንተ የተዋረደውን ስጋችንን በዘባነ ኪሩብ አስቀመጠው። እንደ ተመኛችሁ አትቅሩ አለና የኔና የናንተን ይሄ ስጋ ራሱ ተዋሃደው። እኔና እናንተን ደግሞ ቀድሞ ከነበረን ክብር ወደማናውቀው ክብር አደረሰ። ቅዱስ ጎርጎርዮስ ዘኑሲስ እንደተናገረው ካልደረስንበት ወደማናውቀው ክብር አመጣን። አሁን የሰው ልጅ ክብር ምን ይሆን? ስንደርስበት ነው የምናውቀው ወገኖቼ። አያችሁ፣ የቀደመውን የአዳምን በደል ፍቅሩን ብቻ አይደለም አሁን የማናውቀው ደግሞም አጥንተን ያልደረስነውን ስንኖርበት ብቻ የምናውቀውን አስደናቂውን ክብር ወራሾች አደረገን። ስንደርስበት ነው የምናውቀው። መጻሕፍት እጅግም አልገለጡትም። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ብቻ ብለው አልፈውታል። ይሄንን በደል እንደምን አድርጎ ለክብር አድርጎ ቀየረው? ወዳጄ ይህ እግዚአብሔር አያስደንቅህም? መውደቃችንን እንኳን ለክብራችን መነሻ ያደረገው እግዚአብሔር ምን አይነት አምላክ ነው! እንደ በደልክ አትቅር፣ እንደ ጠፋህ አትቅር፣ እንደ ተቅበዘበዝክ አትቅር፣ ይልቅ ከፍ ካለው ማዕረግ ውጣ ብሎ ያከበረ እግዚአብሔር ለጥቅም አድርጎ ይሄንን እንኳን ይቀይረዋል። ቀየረው። ታዲያ ይሄ ሁሉ እጅግ የሚያስገርሙን ነገሮች እግዚአብሔር ለጥቅም ካደረገው ከዚያ መለስ ያለው የኔና የናንተ ጥቂትን ሕይወት እግዚአብሔር ለጥቅም አድርጎ አይቀይረው። ለዚህ ነው ትጠቅማላችሁ የሚለውን ቃል መስማት ያለብን። አፈርንም ሞትንም የአዳምን በደል እንኳን ሳይቀር እግዚአብሔር እንዴት ለጥቅም አድርጎ እንደቀየረው ካወቅ የኔና የናንተ መናኛ ሕይወት እንኳን እንዴት ለጥቅም አደረገው። እግዚአብሔር እንዴት የሚጠቅም አደረገው። ደጁ ተመላልሰን እጆቻችንን ዘርግተን በጥቂት ድካም ውስጥ እንኳን ቢሆን እሱን እየተማጸን እመኑኝ ጠቃሚ አድርጎ ይቀይረናል። እግዚአብሔር ጋር መጥቶ ጠቃሚ ሳይሆን ይወጣ የለም። ውሃ ነው የሚጠቅም ጸበል ሆኖ ወጥቷል። አፈር ነው የሚጠቅም እመት ሆኖ ወጥቷል። ማኑ ታዲያ ሳይጠቅም የቀረ? ሁሉም ጠቃሚ ከነበረ የተወደድክ ኦርቶዶክሳዊ ሆይ በእግዚአብሔር እጆች ላይ ረፍ። ጠቃሚ አድርጎ ይቀይራል እግዚአብሔር።
ወዳጆቼ ያቺን ትንሿን ሰናፍጭ ተመልከቷል። በዛ በማቴዎስ ወንጌል ምዕራፍ 13 ላይ ያለች በጣም ደቃቅ በአይን እንኳን በደንብ ማትሞላ ሰናፍጭ ትልቅ ጥላ ሆና እንዴት እንዳስጠለለች ታግሰ ተመልከታት። ሰናፍጭ እኮ ናት ከፈረሰች ከበሰበሰች በኋላ ትልቅ ዛፍ የሆነችው ብዙዎችን ያስጠለለችው ወገኖቼ። ዛሬ እንደ ሰናፍጭ ለምን ቅንጣት አንሆንም? እዚህ ግቡ ማንባል ለምን አንሆንም? በአይን እንኳን ማንታይ ዕውቅና የማይሰጠን ሪኮግኒሽን የሌለን ለምን አንሆንም? እመኑኝ ብዙዎችን የምናስጠልል ልንሆን እንችላለን። ብዙዎች የሆኑት እንደዚህ ነው። አሁን ወዳጆቼ ጳውሎስን ሳውል የተባለው ጳውሎስ ማን ጠቃሚ ይሆናል ብላችሁ ታስቡ ነበር? የቤተ ክርስቲያን አሳዳጅ፣ ስለ ቤተ ክርስቲያን ተሳዳጅ ይሆናል ብላችሁ ትገምቱ ነበር? የክርስቲያኖች አሳሪ መጨረሻ ላይ ታሳሪ ይሆናል ብላችሁ ታስቡ ነበር? የክርስቲያኖች ወጋሪ መጨረሻ ላይ የሚወገር ይሆናል ብላችሁ ታስቡ ነበር? ደረጃ አንድ ምርጥ የተባለው ይሄ ጳውሎስ ዲዮናስዮስን የሚያክል ፈላስፋ በሱ ጥላ ስር እንደ ሰናፍጭ ያስጠልላል ብላችሁ ታስቡ ነበር? እንደ ሰናፍጭ የነበረው ጳውሎስ አደገ፣ ዛፍ ሆነ፣ እንደ ሰናፍጭ ማስጠለል ጀመረ። ማንን አስጠለለ? ዲዮናስዮስን አስጠለለ ይላሉ አባቶቻችን። ፈላስፋውን ማረከ። የግሪክ ሰዎች አሕዛብን አንበረከከ። ዛሬ ወንበዴ፣ ዛሬ ምርጥ ደረጃ አንድ አስቸጋሪ ልትሆን ትችላለህ። ግን እመነኝ ለእግዚአብሔር መንበርከክ ከጀመርክ በኃያሉ በእግዚአብሔር ፊት ለመዋረድ ከፈቀድክ ብዙዎችን የምታስጠልል ሰው ትሆናለህ።